አሁን ላለንበት የቅድስት ቤተክርስቲያን ችግሮች መነሻ የሆኑ የአሰራር ክፍተቶችም ባሳለፍናቸው 60 ዓመታት መፈጠራቸው አልቀረም ከነዚህም ውስጥ ዋነኛው ጉዳይ የቅድስት ቤተክርስቲያን አባቶችን ከየአካባቢው ከማፍራት ይልቅ ከአንድ ወገን ብቻ በመሾም ለኦሮሚያ ለደቡብ ምስራቅና ምዕራብ እንዲሁም ውጭ አገራት ሲላኩ ነበር ይህ ደግሞ የህዝቡን ባህልና ቋንቋ ባለማወቃቸው ለምእመናን እምነት መዳከም ከፍተኛ አስተዋጽኦ እንዳደረገና ህዝቡን የቅድስት ቤተክርስቲያን ባይታዋር አድርጓት ቆይቷል ከዚህም ውጪ ለአንድ ወገን ሲሆን ከአካባቢው ተወላጅና ቋንቋውን የሚችል መርጠው ይሾማሉ በኦሮሚያና በመሰል አህጉረ ስብከቶች ግን ሁሉም በሚባል ደረጃ ከአንድ ወገን ብቻ በመመደብ ክልሎቹ ምእመናን ጋር በቋንቋና ባህል ሳይገባቡ በመቅረታቸው በሚሊዮን የሚቆጠሩ ምእመናን ባለፉት ዘመናት ኦርቶዶክሳዊት ተዋሕዶ ቅድስት ቤተክርስቲያንን ለቀው እንዲወጡ ዋና ምክንያት ሆኖ መቆየቱ በጥናት ተረጋግጧል በተለይ ደግሞ ኦሮሚያን እንደ አንድ ሀገረ ስብከት የመመልከትና ጨፍልቆ ለማስተዳደር የሚደረግ አካሄድ ምእመናንን በቅርበት ከማገልገል አንፃር ከፍተኛ ክፍተት እየፈጠረ ይገኛል ለምሳሌ ለአንድ ወገን ሲሆን ሊቀ ጳጳስና ረዳት ጳጳስ ሆነው በአንድ ሀገረ ስብከት ያገለግላሉ በኦሮሚያና ደቡብ ግን አንድ ሊቀ ጳጳስ እስከ 5 አህጉረ ስብከት ደራርበው እንዲያስተዳድሩ እየተደረገ ይገኛል በግንቦት 2013 ዓመተ ምህረት በተደረገው የሲኖዶስ ጉባኤ ደግሞ ደርበው ከሚሰሩት ሀገረ ስብከት ሁሉ ደሞዝ ወንበር እና የመስተንግዶ በሙሉ እንዲከፈላቸው ተወስኗል ይህም አንድ ሊቀ ጳጳስ ብዙ ሀገረ ስብከት ደርበው እንዲይዙ መደረጉ አገልግሎት እንዲዳከምና ህዝበ ክርስቲያኑ እንዲበተን አድርጎ ይገኛል ብፁዕ ወቅዱስ አቡነ ጳውሎስ ዘመን የተወሰነ መሻሻል ቢኖርም አሁን ባለንበት ዘመን ግን ከበፊቱ የባሰ በኦሮሚያና በመሰል የሀገሪቱ ክፍሎች ቅድስት ቤተክርስቲያንን ከማስቀጠል አንፃር ከፍተኛ ስጋት የፈጠሩ ጉዳዮች እየተከሰቱ ይገኛሉ እነዚህም ችግሮች እንዲቀረፉ በየዘመኑ ሲጠየቁ ኖረዋል በተለያዩ ዘመናት የተጠየቁ ጥያቄዎች በጎ ምላሽ አለማግኘታቸው ምእመናን በሚገባቸው በአፍ መፍቻ ቋንቋቸው ወንጌልን ለመማር እና ሥርዓተ አምልኮ ለመፈጸም እንዲሁም ለመገልገልና ለማገልገል ከአጥቢያ ቤተክርስቲያን ጀምሮ እስከ መንበረ ፓትርያርክ ድረስ በየዘመናቱ ጥያቄዎች በማቅረብ ሲንገላቱ መቆየታቸው ያደባባይ ምስጢር ነው ያለ ስማ በለውና ያለ አስተርጓሚ ንስሐ መግባት አለብን ከሚለው ጥያቄ አንስቶ እስከ ቅርቡ በቋንቋችን የሚያስተምሩን የሚባርኩንና ክህነት የሚሰጡን ብፁዓን አባቶች ይሾሙልን የሚሉ ብዙ ጥያቄዎች ቀርቦ ምላሽ አላገኙም ስለሆነም እነዚህ የተጠቀሱትና ሌሎችን የምእመናንን ጥያቄዎችን የ2015 ዓመተ ምህረት ጥቅምት ሲኖዶስ ከመመለስ ይልቅ ህዝብ ምን ያመጣል የሚልና ሌሎች የማይገባ ንግግሮችን በማን አለብኝነት በመናገር የኦርቶዶክሳዊ ተዋሕዶ ቤተክርስቲያን በክልሎቹ የመቀጠል አደጋ ተጋርጦ እንደሚገኝ ስለተገነዘብን የጠፉትን ለመሰብሰብ ያሉትን ለማጽናት ሲባል እኛና መንፈስ ቅዱስ ይህን ታሪካዊ ውሳኔ ወስነናል ውሳኔ አሁን በስራ ላይ ያለው ቅዱስ ሲኖዶስ ከ85 በመቶ በላይ ከአንድ ወገን ተዋቅሮ የሚገኝ በመሆኑ ሁሉን አቀፍ ሲኖዶስ ነው ብሎ መቀበል ባለመቻሉ ሁሉንም የሀገሪቱ ህዝቦች ያቀፈ ቅዱስ ሲኖዶስ ዛሬ አቋቁመን በይፋ ስራ መጀመራችንን እናበስራለን የሀገራችን ህዝቦችና ምእመናን እንኳን ደስ አላችሁ በዚሁ መሰረት የተሰየሙት ብፁዓን ሊቃነ ጳጳሳት
ብፁዓን ኤጲስቆጶሳት 26 ናቸው። የድሮ ስማቸውንና የአሁኑ ስማቸውን የተመደቡበትን የሀገረ ስብከታቸውን እጠቁማለሁ። የቀድሞ ስማቸው ቆሞስ አባ ገብረ ማርያም ነጋሳ ብፁዕ አቡነ ገብርኤል ተብሎ በምዕራብ ወለጋ ሀገረ ስብከት ጳጳስ። ቆሞስ አባ ተክለ ሃይማኖት ወልዱ ብፁዕ አቡነ ባስልዮስ ተብሎ የድሬዳዋ ሀገረ ስብከት ጳጳስ። ቆሞስ አባ ገብርኤል ወልደ ዮሐንስ ብፁዕ አቡነ ጢሞቴዎስ ጉራጌ ሶዶ ሀገረ ስብከት ጳጳስ። ቆሞስ አባ ገብረ እግዚአብሔር ታደለ ብፁዕ አቡነ ዳንኤል ተብሎ ምዕራብ ብፁዕ አቡነ ጳውሎስ ተብሎ ምዕራብ አርሲ ሀገረ ስብከት ጳጳስ። ቆሞስ አባ ሚካኤል ገብረ ማርያም ብፁዕ አቡነ ኤልሳ ተብሎ ከምባታ ሀገረ ስብከት ጳጳስ። ቆሞስ አባ ኃይሉ እንዳለ ብፁዕ አቡነ ገሪማ ተብለው ምስራቅ ሐረርጌ ሀገረ ስብከት ጳጳስ። ቆሞስ አባ ተክለ ማርያም ስሜ ብፁዕ አቡነ ተክለ ሃይማኖት ተብለው ጉጂ ሊበን ሀገረ ስብከት ጳጳስ። ቆሞስ አባ ኃይለ ኢየሱስ መንግስቱ ብፁዕ አቡነ እዝራ ተብለው ከፋ ሀገረ ስብከት ጳጳስ። ቆሞስ አባ ወልደ ኢየሱስ ኢፋ ብፁዕ አቡነ ኢያሱ ተብለው ቄለም ወለጋ ሀገረ ስብከት ጳጳስ። ቆሞስ አባ ጳውሎስ ከበደ አሁን ብፁዕ አቡነ ዳንኤል ተብለው ሀዲያ ሀገረ ስብከት ጳጳስ። ቆሞስ አባ ወልደ ኢየሱስ ተስፋዬ ኃይለ ኢየሱስ ተስፋዬ ብፁዕ አቡነ በርሱማ ተብለው ምስራቅ ወለጋ ሀገረ ስብከት ጳጳስ። ቆሞስ አባ ወልደ ኢየሱስ ገለታ ገብረ ኢየሱስ አባ ገብረ ኢየሱስ ገለታ አሁን ብፁዕ አቡነ ሚናስ ተብሎ ሆሮ ጉድሩ ወለጋ ሀገረ ስብከት ጳጳስ። ቆሞስ አባ ጸጋ ዘአብ አዱኛ ብፁዕ አቡነ ኤጲፋኔዎስ ተብለው የምሁር ገዳም የበላይ ኃላፊ ጳጳስ። ቆሞስ አባ ኃይለ ማርያም ጌታቸው ብፁዕ አቡነ አቤል ተብለው ምዕራብ ሐረርጌ ሀገረ ስብከት ጳጳስ። ቆሞስ አባ ወልደ ጊዮርጊስ ኃይለ ሚካኤል ብፁዕ አቡነ በርተሎሜዎስ ተብለው ከሚሴ ሀገረ ስብከት ጳጳስ። ቆሞስ አባ እስጢፋኖስ ገብሬ ብፁዕ አቡነ ራጉኤል ተብለው የባሌ ሀገረ ስብከት ረዳት ጳጳስ። ቆሞስ አባ ገብረ መድህን ገብረ ማርያም ብፁዕ አቡነ ኡራኤል ተብለው ጎፋ ባስኬቶ ሀገረ ስብከት ጳጳስ። ቆሞስ አባ ኃይለ ሚካኤል ንጉሴ ብፁዕ አቡነ አኖሬዎስ ተብለው ጊኒር ሀገረ ስብከት ጳጳስ። ቆሞስ አባ አብርሃም መስቀሌ ብፁዕ አቡነ ኒቆዲሞስ ተብለው ዳውሮ ኮንታ ሀገረ ስብከት ጳጳስ። ቆሞስ አባ ነዋየ ሥላሴ አክሊሉ ብፁዕ አቡነ ሀብተ ማርያም ተብለው ምዕራብ ጉጂ ሀገረ ስብከት ጳጳስ። ቆሞስ አባ ኪዳነ ማርያም ቶለሳ ብፁዕ አቡነ ተክለ ሐዋርያት ተብለው የጅማና የም ሀገረ ስብከት ጳጳስ። ቆሞስ አባ ወልደ ማርያም ጸጋ ብፁዕ አቡነ አብሳዲ ተብለው ቦረና ሀገረ ስብከት ጳጳስ። ቆሞስ አባ አምደ ሚካኤል ኃይሌ አሁን ብፁዕ አቡነ መርቆሬዎስ ተብለው የአሩሲ ሀገረ ስብከት ጳጳስ። ቆሞስ አባ መርሐ ጽድቅ ኃይለ ማርያም ብፁዕ አቡነ ደቅስዮስ ተብለው ጌዲኦ ሀገረ ስብከት ጌዲኦ ቡርጂ አማሮ ልዩ ዞን ሀገረ ስብከት ጳጳስ። ቆሞስ አባ ሞገስ ኃይለ ማርያም ብፁዕ አቡነ ኤፍሬም ተብለው
የመናገሻ አምባ ቅድስት ማርያም ጋራ መድኃኔ ዓለምና ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን የበላይ ኃላፊ ጳጳስ ቆሞስ አባ ገብረ ኢየሱስ ንጉሴ ብፁዕ አቡነ አልዓዛር ተብሎ የቡኖ በደሌ ሀገረ ስብከት ጳጳስ ተብለው በዛሬው ዕለት ሲመቱን ተቀብለዋል። ከማሳሰቢያ ከላይ የተገለጸውንና በዛሬው ዕለት የተከናወነው የብፁዓን ኤጲስቆጶሳት ሹመት በተገለጡት አካባቢዎች በተለያዩ ዘመናት ከታዩ ችግሮች አንጻርና ወደፊት ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ከማስቀጠል አንጻር የቅድስት ቤተክርስቲያናችንን ዶግማና ቀኖና ሕገ ደንብ ትውፊት በጠበቀና እንዲሁም ፍትሐ ነገሥቱ በሚያዘው መሰረት ለቅድስት ቤተክርስቲያንና ምእመናኖቿ በክልሎቹ ውስጥ ጸንቶ ለመቀጠል የሚበጅ ነው ብለን የወሰነው ውሳኔ እኛና አባቶች እኛ አባታዊ ኃላፊነታችንን ለመወጣት መሆኑን ሁሉም ሰው እንዲገነዘብልን እንፈልጋለን። ዛሬ እነዚህ የተሾሙት ብፁዓን ኤጲስቆጶሳት የተመደቡበትን ቦታ ቋንቋና ባህል ጠንቅቀው የሚያውቁ እና አክብረው የሚያገለግሉ መሆናቸውን እየገለጽ ህዝቡም ያለ ስማ በለው እንዲያገለግሉ አደራ ተቀብለዋል። በቀጣይም እነዚህ ዛሬ ለተሾሙት ብፁዓን ኤጲስቆጶሳት ሁሉም ባለድርሻ አካላት አስፈላጊውን ትብብር እንዲያደርግላቸው በዚሁ አጋጣሚ እናሳስባለን። በየቦታው ያላችሁ የቅድስት ቤተክርስቲያናችን አገልጋዮች ሁሉ ያለምንም ስጋት ባላችሁበት አገልግሎታችሁን እንድትቀጥሉ እናሳስባለን። እግዚአብሔር አምላክ ለሀገራችን ለህዝባችን ሰላምና አንድነትን ያድልልን። ጥር 14 2015 ዓመተ ምህረት አዲስ አበባ ኢትዮጵያ